በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የፊታችን እሁድ በቅዳሴ ጊዜ የሚነበቡ የመጽሐፍ ቅዱስ ክፍሎች አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 1 እስከ 12፣ አንደኛ ዮሐንስ ምዕራፍ 2 ከቁጥር 20 እስከ 29፣ የሐዋርያት ሥራ ምዕራፍ 2 ከቁጥር 13 እስከ 42፣ ምስባክ ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐድስ ተከርሥየ ኢትግደፈኒ እምግድመ ገጽከ። አማርኛ አቤቱ ንጹሕ ልብ ፍጠርልኝ፣ የቀናው መንፈስ በውስጤ አድስ፣ ከፊትህ አትጣለኝ። ወንጌል የዮሐንስ ወንጌል ምዕራፍ 14 ከቁጥር 22 እስከ ፍጻሜ። ቅዳሴ ዘዲዮስቆሮስ ይሆናል። ሐድስ ውስተ ከርሥየ ኢትግደፈኒ እምቅድመ ገጽከ